ቴዲ ዘፈን ሲያወጣ ነው የተሰማክ? ኦሮሞማ ምን አይነት ኦሮሞማ ነው አንተ ያልከው? አፋን አማሪ ፋቲን ይስነረደው ቅሽቦች ደበርተ ይትንከን ነው ይመለ ሐሮት fakkeessa kana dadhabne ani fakkeessa እናንተው ጃለተ ጅብቴ fakkeessa እናንተው አይመችኝ fakkeesሱን ጃለቀ ኦዞ እዚ ወሊገልተ ቀባተኒ ወልሁበተኒ ወልቁሰተኒ ወልጎርፈተኒ ምናምን ጀተኒ ኖ ፕሮብሌም በቃ እዚ ራህመተ ወሊ ቀምነቲ ማል ጎራ fakkeessa እዚ ወጂና ማል ጎራ ግራ የገባኝ ከና ወኔ አፋን ቀበደ ዋን ደገሩ ጠበ ጨለሰ ከና ወር ኮን ካኒ ራህመተ ቀቡ ካን ጎረ ይሩ ካኒ ራህመተ ቀቡ ከቀወር ከቀቡ ካኒ ራህመተ ጅዱ ለፈት ምስኪን አዱ ምስኪኒ አባ ዳቤ ካና ካናት ዳጋሙ ደራራ ምስኪነቲ ማለ ደራራ ወር አን ጎረ ይሩቲ ፊ ወረ ቀዌ ቀቡ ዘቲ ኑቲ ቴዲ ማዚ ጎ ቴዲ ራሳሳ ሲት ሩካቴ ሲሂዴ ሲሳሜ ዮ ቆይ ጋፊ ግርቶቼ ካፊ ሂዳ ይሩ ቴዲዳ ካፊ አጄታ ይሩ ቴዲዳ ካራባ ከአጄታ ይሩ ቴዲዳ ካፊ ሳማ ይሩ ቴዲዳ ከመነዝራ ዲጋ ይሩ ቴዲዳ ጊራ ኮሮ ምትገቡኛ አንዳንዴ ያኔ ፖለቲካ ከዘሪ ላይ እዚህ ሀተውን በርባዱ ኢሲን ግን አንጎ ቀበተ ሲግድል አትለይ አንጎ ቀበተ ወሉ መግድልት ወልማለ እንደንዴት ረክ ሜላላም ኦሮሞን አከሰባት ወልደንዴት ኩታዮ ወልካት ወልደንዴት ጎሳዮ ወልካት ወልደንዴት አማንቲዮ ወልካት ወልደንዴት ሜ ኦሮሞ ይት እንደንዴት ተኮፊዳ አንድ ሰው አምጡት እስኪ ነሙ ማይሲ ሚዲያ ገነራት ሎልታኒኒ ሞታን ፊዳ አስሚ ነሙ ኦሮሞ ሎልታኒ ሚዲያ ገነራት ሞታ ተኮፊዳ ኡፊ ከዘኒ ወል ኩፊሱ ማለ ኤኖ ባገ ዘኒ ሎልታኒ ኩፊሰኒ በይታ ከጀራ ፈከለ ሲኒካት ዮኒ ወጋሜ ከኦሮሞ አረብሳ በይ ዱጉጋ ሰኝ ረት ለብሳ በይ አጫሉ አካጀሊቱ አሁን ግን በዘፈነው ነገር ላይ እኛን አልተናገረንም እንደ ኦሮሞ አልተናገረንም እኛ የኦሮሞን ህዝብ አላለም ኦሮሞን አላለም አልተናገረም የተናገረው ስርዓቱን ነው ስርዓቱን ደግሞ ተናገረ ማለት ስርዓቱ ይመልስለት እንጂ ለምንድን ነው እኛ ምን መልስለት ኦኬ አርቲስቶች ምናምን እንግዲህ አሁን እንግዲህ እዚህ ጋር የሚታየኝ ምንድነው አርቲስቶቻችን I don't know ከባድ ነገር ነው አጫሉንም ለመያዝ ያው የራሱ ደጋፊ ለማድረግ ሞክሯል አብይ እነን በደንብ ስለማው በመገባ የራሱ ደጋፊ ለማድረግ ሞክሮ በነገራችን ላይ አጫሉም በተወሰነ ደረጃ አብይን ደግፎ ነበር መጀመሪያ ላይ ደግፎት ነበር ግን አብይ አጫሉ የሚፈልግ ሰው አይደለም ሞትን የሚያቆም ሰው አይደለም አብይ ሰላምን ለኢትዮጵያ ህዝብ ለኦሮሞ ህዝብ የሚያመጣ ሰው አይደለም አብይ ያንን ቶሎ ቴዲም ከአብይ ጋር የኢጎ ችግር ይመጣል ቴዲ ከአብይ የበለጠ ተቀባይነት ያለ ሰው ነው ተሰሚነት ያለው ሰው ነው ቴዲ ስለዚህ ከአብይ ጋር መኖር አይችልም ለዛም ሊስት ውስጥ ገብቷል ኦሬዲ ቀድሞ መሄድ አለበት ተብሎ የተወሰነ ሰው ነው አብይም እሱን ለመያዝ ሞክሯል አልተሳካለትም አሁን ቴዲ ተናገረ ምላሽም ተሰጥቷል ቀጥሎ የሚመጣው አደገኛ ነው ለዚህ ጥንቃቄ ስለሚያስፈልግ ነው ጥበቃ ስለሚያስፈልግ ማሰቡ ልማቱንም ደግፎታል እዚህ ጋር የሚለማውንም ደግፎታል ሁለተኛ ነገር 17 መርፌ እኮ አይደለም ያለው 12 በግ ነብር ነው ያለው ነብር ማለት ደግሞ ምን ማለት እንደሆነ ታውቃላችሁ ነብር ዳር ኑ ብላችሁ በፍቅር ጠርታችሁ አሁን ዳር ያስቀራችሁት እኔንም ጭምር ጆሃርም ጭምር ነው በቀለ ገርባን ጭምር ነው
እስቃኤል ገቢሳን ጭምር በስም የማንጠራቸው በሺ የሚቆጠሩ የኦሮሞ ምሁሮች ወጣቶችን ጭምር ነው። ዋይ ለምንድን ነው ይሄ ዘፈን? ሁላችንም እናንተ ብቻ ዛሬ እዛ ጋራ ቁጭ ብላችሁ ኦሮሞ ነው እየመራው የምትሉት ከሆነ አንደኛ ኦሮሞ እዚህ ናት ያለችው ካንትሪ ልጅ ሆና እነ ኢታና ውጪ ናቸው ያሉት የመሩት እነ ጸጋራ የመሩት ለምን በሀሳብ ስላልተግባባችሁ ለአሁንም ቢሆን ሲናገሯችሁ አከሌ ሞቷል የህግ የበላይነት ይኑር ሲሏችሁ አታዳምጡ። መሀል ገቡ ኦፍ ኮርስ መሀል ገቡ ትክክል። መሀል ገቡ ማለት አንተ ብቻ እኮ አይደለም። መሀል ገቡ ማለት እኛም አለን እኮ። ምንድን ነው የምታወሩት? መሀል ገቡ መሀል ትክክል። መሀል ገብታችሁ እኛ ስንመራ የነበር ነው የት ነው ያለ ነው። መሀል ገቡ ካልክ ኦፍ ኮርስ ዛትስ ሚ አንደኛው እኮ እኔ ነኝ። እኔን እያሳደዳችሁኝ አይደለም እንዴ? በትንሹ እኮ እኔን እያሳደዳችሁ ነው። ጸጋዬ አራርሳ፣ ሄኖክ ገቢሳ፣ እስቃኤል ይሄ እኮ ለእኛ ነው የተዘፈነው። እስቃኤል ገቢሳ፣ ዳውድ ኢብሳ፣ በቀለ ገርባ ስንት ዓመት በሙሉ በእስር ዛሬ ድረስ ልጆቹን መስዋዕት ያደረገው የኦሮሞ አባቶች፣ የኦሮሞ እናቶች፣ የኦሮሞ እህቶች ለዛሬ ያበቁ። እኛን አልገፋችሁንም እንዴ? ቴዲ እኮ ለእኛ ነው የዘፈነው። ማን ነው በዚህ ትግል ላይ እኮ የመጨረሻውን እልህ አስጨረሻ አድርጎ ያደረገው? ጀዋር መሐመድ አልተገፋንም እንዴ? አልተዛተብንም እንዴ? አትናገሩ ተብለን አልተሰደን እንዳትገቡ አላስፈራራችሁም? አላሰደባችሁንም? የልጆቻችንን ፎቶ አሰቅላችሁ አልሰደባችሁንም?